ይህ የ19 ሰከንድ ቪዲዮ ባይኖር ኖሮ ምናልባት ዛሬ ዩቲዩብ የሚባል ነገር ባልኖረ ነበር። ይህ ቻናል ከተከፈተ 20 ዓመታት ቢያልፈውም በታሪክ የተጫነው አንድ ቪዲዮ ብቻ ነው። ለምን ሌላ ቪዲዮ አልተጫነም? ይሄ ሰውዬ ዛሬ የት አለ? እና ከዚህ አጭር ቪዲዮ በስተጀርባ የተደበቀውን ኢንተርኔትን ለዘላለም የቀየረውን ያን ትልቅ ሚስጥር አብረን እናያለን። በፈረንጆች አቆጣጠር ሚያዝያ 23 ቀን 2005 ዓመተ ምህረት ከምሽቱ 8:27 ላይ የዩቲዩብ መስራች አንዱ የሆነው ጃውድ ካሪም የመጀመሪያውን ቪዲዮ ወደ ዩቲዩብ ጫነ። ቪዲዮ 19 ሰከንድ ብቻ የሚረዝም ሲሆን ጃውድ በሳንዲያጎ መካነ አራዊት ውስጥ ካሉት ዝሆኖች ፊት ለፊት ቆሞ ይታያል። ጃውድ ካሪም በቪዲዮ ላይ እንዲህ ሲል ይደመጣል። እሺ እንግዲህ እዚህ ዝሆኖች ፊት ለፊት ነን። የነዚህ ዝሆኖች የሚገርመው ነገር በጣም ረጅም ኩምቢ ያላቸው መሆኑ ነው እና ይሄ በጣም ደስ ይላል እና ልክ እንደዛው ነው የምለው ነገር ይሄ ነው ብሎ ቪዲዮውን ይቋጫል። ቪዲዮውን የቀረጸው